ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ እኔ ቻናል። እንግዲህ ይሄ የኔ ቻናል ነው፣ የመጀመሪያ ቪዲዮ ነው ማለት ስለ ጥናት አጠናን ዘዴ ማወራላችሁ የመጀመሪያ ቪዲዮ ነው። የአጠናን ዘዴ እንደ ሰው ይለያያል፣ ይሄ ግልጽ ነው። ግን እኔ አሁን ያመጣሁላችሁ አጠናን ዘዴ ምን አይነት አጠናን ዘዴ መሰላችሁ? ማታ ማጥናት የሚወድ ቀን ማጥናት የሚወድ ሁለቱንም አይነት አጠናን ዘዴ ነው። ይህም መጀመሪያ እኔ የመጀመሪያ ፈተና ሲደርስ ብቻ ነው ነበር ማጠናው እና ሁሌ ለሚኒስትሪ ጊዜ ሙሉ ሌሊቱን አጠናና ጠዋት ምንም እንቅልፍ ሳልተኛ እፈተን ነበር። ይሄ ደግሞ ለእኔ ምን ጎዳኝ? በቃ እንቅልፍ ላይ ስለነበርኩና እንቅልፌ እየመጣ ስላጠናው በቃ እየረሳው ምናምን ያጠናሁት እየጠፋብኝ በጣም እየተናደድኩ ምናምን በቃ ምን ጥሩ ውጤት እንደፈለኩት አላመጣውም። ግን እኔ አሁን 9ኛ ክፍል ስገባ ምን ነገር መጣልኝ? ትንሽ አጠናለሁ ብዙ ሰራለሁ የሚል ነገር አመጣው ማለት ነው። የተለያዩ ቪዲዮዎችን አየው ዩቲዩብ ላይ ምናምን ከስር የጥናት ሰርች ባሩ ላይ የጥናት አጠናን ዘዴ ብላችሁ ሰርች ብታደርጉ በጣም ብዙ ይደረድርላችኋል። እነሱን ብዙ አየው ምናምን ከዛ ምን አረኩኝ? መጀመሪያ ስተዲንግ ፕላን አወጣው። ከዛ በኋላ ስተዲንግ ፕላን ካወጣው በኋላ ያንን ስተዲንግ ፕላን ያንን ስተዲንግ ፕላን ካልተከበርኩ ምን አደርጋለሁ? ለራሴ እንደ ቅጣት ምን አደርጋለሁ? ፎኔን አስቀምጣለሁ እና አንድ ቀን ምንም አልነካም ማለት ነው። ይሄንን እቅድ አወጣው አጠናለሁ። እንደ ድንገት እንኳን ስተዲንግ ፕላኔን ካልተከተልኩ ስልኬን ለአንድ ቀን አልነካም ማለት ነው። ይሄንን ለራሴ ቅጣት አመጣው። ያንን ቅጣት ደግሞ ለመተግበር ጀመርኩ ማለት ነው። መጀመሪያ መስከረም ነው 2018 አሁን ምን አረኩኝ? ስተዲንግ ፕላኔን እንደዛ እየተከተልኩ ግን በጣም የጠቀመኝ ሰፖርት የሚያደርገኝ ቪዲዮ ነው። የ9ኛ ክፍል የፈለጋችሁት ሳብጀክት አሁን ለምሳሌ ኬሚስትሪ ቢሆን የ9ኛ ክፍል ኬሚስትሪ ትምህርት ብትሉ ዩኒት 1 ዩኒት 2 ዩኒት 3 እያለ ይደረድላችሁ ቪዲዮ ነው። መጽሐፉን ወደ ላይ ያወጣ እያንዳንዱን ያስረዳችኋል። መቼስ 9ኛ ክፍል እንደመሆናችን እንግሊዘኛችን ያን ያህል በጣም ሀይ አይደለም። ያንን አንዳንድ አስተማሪዎች ደግሞ እንግሊዘኛ ፐርፌክት እንድንሆን ስለሚፈልጉ እኛ ቀድመን መዘጋጀት አለብን። ምን አረኩ? እኔ ቀድሜ በቪዲዮ እያንዳንዱን መጽሐፉን ነገ የምማረውን ትምህርት ዛሬ በቪዲዮ እንዳለ እረዳዋለሁ ማለት ነው። ከዛ በኋላ ቀን ደግሞ ጠዋት ለራሴ አወራለሁ ማለት ነው። ያጠናሁትን አወራለሁ። ከዛ በኋላ እዛ ስደርስ አይከብደኝም። አስተማሪው ሲያስረዳ አይከብደኝም። ቢጠይቀኝ ራሱ ኮንፊውዝድ አልሆንም ማለት ነው። እንደዛ እያረኩኝ ቀጠልኩ ማለት ነው። ስለዚህ የአጠናን ዘዴያችሁ እንደ ሁሉም ቢለያይም ግን እኔ እንደ አንድ ተማሪ ምክር የምሰጣችሁ ቪዲዮ እዩ። ፎን ኖራችሁም አልኖራችሁም መቼስ ወላጅ ፎን ይኖራል። ቪዲዮ እዩ። ከዛ ቪዲዮዋችሁን ካያችሁ በኋላ እንደኔ ደግሞ ህግ አውጡ። በቃ ስተዲ ፕላን ግዴታ ነው ለአንድ ተማሪ፣ ለአንድ ጎበዝ ተማሪ በቃ ስተዲንግ ፕላን ግድ ነው ማለት ነው። አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሃይ ጋይስ እንዴት ናችሁ? ደህና